የሰው ልጅ የሚኖረው በየት ነው? በምድር። እና መላእክት የሚወጡት ወዴት ነው? ወደ ሰማይ። አሁን ሲወጡ የት ነው የሚደርሱት? ወደ ሰው ልጅ ነው። የሚወርዱት ደግሞ ወደ ሰው ልጅ ነው። ወደ ሰው ልጅ ሲወጡ ሲወርዱ አለ። የሚወጡት ወደ ሰው ልጅ ነው፣ የሚወርዱት ወደ ሰው ልጅ ነው። ይህ ማለት ምን ማለት ነው? ይህ ማለት ምን ማለት ነው? ባጭር ቃል ማለት ነው ወደ ሰው ልጅ ሲወጡ ሲወርዱ ታያለህ ማለት ከዛ የምልካቸው እኔ ነኝ። ከዚህም ደግሞ ሲመጡ የሚያገኙኝ እኔን ነው። ምክንያቱም እርገተ ስጋ በማህፀን እርገተ ቃል በ40 ቀን ነው። ቃል ከስጋ ጋር ሲዋሃድ ስጋ አሃዚ ዓለም ሆኗል። በድንግል ማርያም በእናታችን ማህፀን ማለት ነው። በድንግል ማርያም ስጋ አሃዚ ዓለም ስለሆነ ስለዚህ ምን ማለት ነው? መላእክት ከዚህ ሲወጡ ጽርሐ አርያም ላይ የሚያገኙ እኔን ነው፣ ሲመጡ ደግሞ የሚያገኙ እኔን ነው። ሌላው ምንድነው? ሁለተኛው አምላክ ሰው ሆነ፣ ሰው አምላክ ሆነ ብለው የኔን ጌትነት ሲገልጡ ታያለ። ስለዚህ መላእክትን ማሰማራቸው ወደዚህ ምልካቸው ምን ነኝ፣ እዛም ሲወጡ ዙፋኔ ላይ የሚያገኙ እኔን ነው አለ። ስለዚህ ሰው የሚኖረው በየት ነው? በመሬት ነው። አሁን ግን ሰው በየት ኖረ? አሃዚ ዓለም ሆነ ማለት ነው። ስለዚህ ይሄ ምንን ያስረዳለታል? ክርስቶስ እግዚአብሔር እንደሆነ ሲወጡ የሚያገኙት እሱን ነው፣ ሲወርዱ የሚያገኙት እሱን ነው። ስለዚህ የባህሪ አምላክነቱን በዚህ አስረድቷቸዋል። እና ባጭሩ የእግዚአብሔር ልጅ ነው ስንል ራሱ እግዚአብሔር ነው ማለታችን።